ጉዳዩ እኮ የሱኒና የሺዓ ግጭት አይደለም። ነገር ግን ኢራን በሳዑዲና በዩኤኢ ዘንድ የተጠላች በአጠቃላይም the black sheep of the middle east እንድትባል ያደረጋት አንድ ነገር አለ። እሱም አብዛኞቹ የብዙሃን ሚዲያ አቃለው የሚያቀርቡት ከገዛ ከርሰ ምድሯ ቆፍራ የምታወጣው ነዳጅ በላይ ርካሽ የሆነ አሲሜትሪክ ወርፌር የተባለ ቴክኒክ ስለምትጠቀም ነው። ይህ አሲሜትሪክ ወይም ተመጣጣኝ ያልሆነው ጦርነት ደግሞ ለኢራን በጣም ርካሽ ነው፣ ለጠላቶቿ ግን እጅግ በጣም ውድ ነው። በተለይ በዓለም አቀፍ መድረክ ተጠያቂነት ሲመጣባት እኔ የለሁበትም ለማለት ይመቻል። ለዛም ነው ሳዑዲና ዩኤኢ አሁን ኢራን ከአሜሪካ ጋር የገባችበት ጦርነት ውስጥ ላለመግባት ወደ ኋላ አይሸሹት። ኢራን በአጠቃላይ እያንዳንዱ ሀገር ውስጥ ቦምብ ቀብራለች። እንዴት አትሉኝም? አካውንቴ ስለተመታብኝ ሼር ኮፒ ሊንክ የቻላችሁትን ያክል አድርጉልኝ። ወደ ሰንዓ የመን ከመጣን እዚህ ጋር ሁቲስ የተባሉ ታጣቂ አማጽያን አሉ። ነገር ግን ማን ነው ፈንድ የሚያደርጋቸው? ማን ነው የሚቀልባቸው ካልን ግን the one and only ኢራን ትሆናለች። ይህ ጽንፈኛ ቡድን ደግሞ ወደ ዩኤኢ ጠልቆ በመግባትና ወደ ዱባይ ደግሞ ሚሳኤሎችን በመተኮስ ብዙ ጉዳቶችን አድርሷል። ግን እኮ ሃይማኖታቸው አንድ ነው፣ ለምን አይስማሙም ነበር የምትሉ ከሆነ ጉዳዩ ከዛ በላይ ጥልቅ ነው። ምክንያቱም እዚህ መካከለኛ ምስራቅ ላይ ዋና መገበያያ ገንዘብ ተደርጎ የሚቆጠረው ሃይማኖት ሳይሆን ስልጣን ነው። እንዴት ካላችሁኝ፣ ምክንያቱም ሳዑዲ፣ ዩኤኢ እና ኢራን ኦፐሬቲንግ ሲስተማቸው የሶስቱንም የተለያየ ነው። ሳዑዲ እና ዩኤኢ በንጉሳዊ መንግስት ነው የሚመሩት። ስልጣኑም ሰንትራላይዝድ ነው፣ ከላይ ወደ ታች ነው የሚሆነው። መረጋጋትንም አጥብቆ ይፈልጋሉ። ኢራን ግን ሪቮሉሽናሪ ነች። በዙሪያዋ ባሉት ሀገራቶች ላይ ተጽዕኖ ማሳደር ትፈልጋለች። በአያቶላ ኻሜኒ የጀመረው የአመራሯ ሞዴልም ድንበር መጠበቅ ብቻ ሳይሆን ኢንፍሉዌንስም ኤክስፖርት ማድረግም ያጠቃልላል። የሳዑዲና የዩኤኢ ሞዴል ግን ከኢራን በፍጹም የተለየ ነው። ምክንያቱም እነሱ ሌሎች ሀገራቶች ወደ ራሳቸው ነው የሚስቡት። ከብዙ ጊዜያት ከብዙ ዘመናት በኋላ ነዳጃቸው እያለቀ ሲመጣ ወደ ቱሪዝም ኮንቨርት ማድረግ ይፈልጋሉ። ኢራን ግን በራሷ ተጽዕኖ እነዚህ ሀገራቶችን መቅረጽ ነው የምትፈልገው። እናም በራዕይ ብቻ እንኳን ቢሆን ኢራን ከሳዑዲና ከዩኤኢ ጋር አልተጣጣመችም ማለት አይደለም። እናም የሆነ ቀን በዚህ ምክንያት ኢራን ከኢራቅ ጋር ያደረገችው ጦርነት ሊያጠፋት ተቃርቦ ነበረ። ኢቨን ኢራቅ ብትጀምረው እንኳን ጦርነቱ ማለት ነው። ስለዚህ ምን የሚል ነገር ተረዳች? በገዛ ቤትሽ ጦርነት እንዳታደርግ የሚል። ስለዚህ ሊባኖስ ውስጥ ሂዝቦላ የተባሉ ታጣቂዎች እንዲጠናከሩ አደረገች። ኢራቅ ውስጥ ደግሞ ፒኤምኤፍ የተባሉ ታጣቂ ምልሻዎች እንዲጠናከሩ አደረገች። ወደ ሶሪያ ድረስ በመሄድም የበሽር አልአሳድ መንግስትም ትደግፍ ነበረ። ስለዚህ ይህ ስትራቴጂክ ኢንሰርክልመንት ወይም ስልታዊ ከበባ የሚባለው ከቴህራን ጀምሮ እስከ ሜዲተራኒያን ሲ ሺአ ክሪሰንት የተባለ የተጽዕኖ ኮሪደር ይዘረጋል ማለት ነው። በዚህ ምክንያትም ነው ኢራን የሌሎች ሀገራቶች ድንበር ሳታቋርጥ ተጽዕኖ ማሳደር የምትችለው። እናም ኢራን በዚህ በምትጠቀምበት ስትራቴጂ ምክንያት ነው እሷን ማሸነፍ በጣም ከባድ የሚሆነው። እናም እስካሁን ድረስ የለፈለፍኩት ነገር ከተመቻችሁ ኦፍኮርስ ይመቻችኋል። ፕላስ ምልክቷን መጫን እንዳረሱ፣ ላይክ ማለትም እንዳረሱ ይሜ